ፍሪያ ሉና ቪዲዮ ቻሌንጅ 30 ዴይ ቪዲዮ ቻሌንጅ ተጀመረ ታውቃላችሁ። ከተጀመረ ወደ 23 ቀን ይቀረዋል። ማለትም ኦልሬዲ ለሰባት ቀን ያክል ተካሂዷል። ሶ በዚህ ላይ አዲስ ቻሌንጅ አምጥተናል ማለት ነው። ከዚህ በፊት የነበረው ኮምፒቲሽን ኦልሬዲ የተመዘገቡ ተወዳዳሪዎች እዚህ ጋር የምታዩቸው ተወዳዳሪዎች በየቀኑ 10 ቪዲዮ እየሰሩ ሰሚት እያደረጉ ነው። ኦልሞስት አሁን 5ኛ ቀናቸው። ሶ ኦልሬዲ 5000 ፖይንት ያለው ሰው ለ4800 ገብታችሁ ዌብሳይቱ ላይ ማየት ትችላላችሁ። እነሱ ተወዳድረው በ30 ቀን ብዙ ቪው እና ላይክ ያገኘው ሰው 55000፣ 30000፣ 20000፣ 10000 እንዲሁም ደግሞ መጨረሻ ላይ ለሚወጣው 5000 ከ6 እስከ 10 ለሚወጡት ደግሞ የዴንታል ክሊኒንግ ወይም ደግሞ የጥርስ እጥበት ሽልማት ይኖራል። ግን ለእናንተ ተሳታፊዎች ደግሞ አዲስ እድል ይዘን መተናል። ይህም ቦነስ ኮምፒቲሽን ነው። ሶ ቦነስ ኮምፒቲሽን ምንድነው? እዚች ጋር የምታዩቸው ስፖንሰሮች አሉ። ሶ እዚህ ጋር ያሉትን ስፖንሰሮች የእያንዳንዱን ቪዲዮ መስራት ነው። ሶ ወደ 4 የሚደርሱ ስፖንሰሮች አሉን። ሶ ለነሱ ለእያንዳንዱ ቪዲዮ ትሰራላችሁ። ሶ ቪዲዮ ከሰራችሁ በኋላ በቀን ለአምስቱም ስትሰሩ እንደ አንድ ስትራይክ ይቆጠርላችኋል። ሶ መጨረሻ ላይ ያላችሁ ስትራይክ ተቆጥሮና በአጠቃላይ ከሰራችሁት ቪዲዮ ላይ ቪው ተቆጥሮ ትልቅ ቪው ያላቸው አንደኛ፣ ሁለተኛ፣ ሶስተኛ ተብሎ ይሸላሉ። ታዲያ የቻሌንጅ የመጨረሻ ቀን መጥቼ ለሁሉም አንዳንድ ቪዲዮ ሰርቼ ከሁሉም የሚበልጥ ቪው ይኖረኛል ማንም አይችለኝም ካላችሁ ውድድሩን ማሸነፍ ትችላላችሁ። አት ዘ ኤንድ ኦፍ ዘ ዴይ ምንድነው ማየት የምንፈልገው? ብዙ ቪው ያገኛል። ግን አሁን ከመጀመሪያው ቀን ጀምሮ እየሰራ ለ5ም ሊሆን ይችላል፣ 6ም፣ 10ም ሊሆን ይችላል ስፖንሰሮቹ እየጨመሩ በመጡ ቁጥር ለነሱ ቪዲዮ ለእያንዳንዱ ሰርቶ ከዛ በአጠቃላይ ስትራይኩ ሲቆጠርለት አት ዘ ኤንድ ኦፍ ዘ ዴይ ብዙ ቪው ያለው ሰው ካለ ደግሞ ምን ይደረጋል ማለት ነው? አሸናፊ ይኖራል ማለት ነው። ሶ በአንድ ስትራይክ ሊሆን ይችላል፣ በ10ም ስትራይክ ሊሆን ይችላል፣ በ20ም ስትራይክ ሊሆን ይችላል። አት ዘ ኤንድ ኦፍ ዘ ዴይ ብዙ ቪው ያለው አሸናፊ ይሆናል ማለት ነው። ሶ ለዚህ ውድድር ብቻ ነው ከረንትሊ ምዝገባ እያደረግን ያለ ነው። በማንኛውም ሰዓት ይህን ቪዲዮ እያያችሁ ከሆነ በማንኛውም ሰዓት መታችሁ መሳተፍ ትችላላችሁ። ሶ እንዴት እንደምትመዘገቡ ሶ እዚህ ጋር ሬጂስተር የምትላለች፣ አይ ካላችሁ ደግሞ ጌት ስታርት የምትላለች። ሶ አንዱን እጠቀማለሁ። ከዛ በስልክ ቁጥር መመዝገብ ትችላላችሁ፣ በኢሜይል መመዝገብ ትችላላችሁ። ሶ እዚህ ጋር ስም ይላል፣ እዚህ ጋር ፋኖስ ቴክ ዜን ስልክ ቁጥር አስገቡ ይላል። ስልክ ቁጥር አስገባለሁ ወይም ደግሞ ኢሜይል አስገባለሁ ማለት ነው። ሶ ኢሜይልን አስገባለሁ። ሶ ኢሜይል ካስገባው በኋላ እዚህ ጋር ቴሌግራም ዩዘር ኔማችሁን አስገቡ ይላል። ቴሌግራም ዩዘር ኔሜን አስገባለሁ። ቲክቶክ ፕሮፋይል ይላል። ቲክቶክ ፕሮፋይሌን አስገባለሁ ማለት ነው። ሶ እናንተ የራሳችሁን ታስገባላችሁ። ከዛ ፓስወርድ ይላል። ፓስወርዱ 6 ሌተር መሆን መቻል አለበት አትሊስት። ሶ ሴኪዩር የሆነ ፓስወርድ ብትመጡ መክራችኋለሁ። ከዛ እዚህ ጋር ፕሮፋይል ኢሜጅ ይላል። እሱም ማስገባታችሁን እርግጠኛ ሆኑ። እኔ መርጫ አስገባለሁ። ሶ እኔ ራንደም የሆነ ፎቶ መርጫለሁ። ከመረጥኩኝ በኋላ እዚህ ጋር መጥቼ ክሬት አካውንት የምትለው አነካለሁ። እንደምታዩት ይመዘግበኛል ማለት ነው። ሶ ከተመዘገብኩኝ በኋላ እዚህ ጋር እንደምታዩት ስፖንሰሮች አሉ። ሶ ለነሱ ለእያንዳንዱ ሰሚት አደርጋለሁ። ሶ ለእያንዳንዱ ቪዲዮ ሰሚት ሳደርግ እንደምን ይቆጠራል? እንደ ስትራይክ ይቆጠራል ማለት ነው። ሶ ለምሳሌ የሰራሁት ቪዲዮ አለን በልና እሱን ሰሚት እያደረግኩ ላሳያችሁ። ሶ ቲክቶካችሁ ላይ ትመጡና አንዱን ቪዲዮ ትመርጣላችሁ። ከዛ ምንድነው የምታደርጉት? ሼር የምትለዋ ኮፒ ሊንክ ይመጣል። ሶ እሱን እንነካና ምን እናደርጋለን? ወደ እንትናችን እንሄዳለን ማለት ነው። ፖስት ወደምናደርግበት ሶ እዚህ ጋር እመጣለሁ። ከዛ እዚህ ጋር ፔስት አደርጋለሁ። ከዛ ሰሚት እላለሁ ማለት ነው። ሶ ይሄኛውንም እልካለሁ፣ ሰሚት አደርጋለሁ። ሶ 4 ነው ያለው። ሶ አራቱንም ኦል ስፖንሰር ቪዲዮ ለዛሬ ሰሚት አድርጌያለሁ። ሶ አድሚኑ አፕሩቭ ሲያደርግልኝ ምን አገኛለሁ ማለት ነው? ስትራይክ አገኛለሁ። ሶ አፕሩቭ አድርጌ ተመልሼ ደግሞ ምን እንደሚመስል ላሳይ። ሶ አድሚኑ አፕሩቭ አድርጎልናል። ልክ አፕሩቭ ሲደረግልን ምናገኛለን? ስትራይክ። ሶ ቪዲዮን አይቶ አፕሩቭ ተደርጎ ብዙ ስትራይክ ካለን እና የሰራነው ቪዲዮ አሪፍ ከሆነ ውድድሩን እንዳልኳችሁ እናሸንፋለን ማለት ነው። የሚቀረው ወደ 23 ቀን ነው። ሽልማቱን ደግሞ ቅድም እንዳልኳችሁ ቦነስ ኮምፒቲሽኑ 50,000፣ 30,000 እና 15,000 ነው። እዚህ ጋር ስትመጡ ሊደርሺፕ ቦርድ የምትላለች እሷን
በምትነኩበት ሰዓት ይሄ የ30 ቀን ቻሌንጁ ሰዎች ናቸው። ግን እዚህ ጋር ቦነስ ኮምፒቴሽን የሚል አለ። እንደምታዩት እኔ ብቻ ነው ያለሁት። ሁሉንም አስገብቷል። አራቱም ቪዲዮ አፕሩቭ ተደርጓል። ስትራይኩን ያሳያል። ሶ ኮምፒቴሽኑንም ማን እየመራ እንደሆነና ማን እየተከተለ እንደሆነ በዚሁ ገብታችሁ ማየት ትችላላችሁ ማለት ነው። ለሁላችሁም መልካም እድል እንመኝላችኋለን። ጥያቄ ካላችሁ ኮሜንት ሴክሽን ላይ አሳውቁን። የዛሬ ቪዲዮአችን ይህን ይመስላል። መልካም